ሰላም ውድ የዚህ ዩቲዩብ ተከታታዮች ዛሬ ደስ በሚልና አስተማሪ በሆነ የዩቲዩብ ቪዲዮ ተመልሼ መጥቻለሁ። አቃለው የመጨረሻው ቪዲዮን ከለቀኩኝ ኦልሞስት ወደ 1 አመት ሆኖኛል ቆይቻለሁ። የራሴ ምክንያት አለኝ። የራሴ ምክንያት ደግሞ በሌሎች ቪዲዮ የምነግራችሁና የማስረዳችሁ ይሆናል። ዛሬ ግን የኢትዮጵያ ኦርቶዶክስ ተዋህዶ አስተማሪዎች ስለምን ቃል ምን አሉ፣ ምንን አስተማሩ የሚለውን አይተን የምናብራራና የምንገልጽ ይሆናል። ፈቃድ እግዚአብሔር ከሁላችን ጋር ይሁን እያልኩኝ ቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ የምንመለከተው ቪዲዮ የሚሆነው በዲያቆን ዘላለም ታዬ የተሰበከ ስብከት ነው። ስለ አንድ እናትና ስለ አንድ ልጅ የሚናገር ታሪክ ነው። ደስ የሚል ታሪክ ነው። እስቲ አይተነው እንመለስ። ነገ እንኑር እንሙት ሳናውቀው ዛሬ ከእግዚአብሔር ፊት ብንቀርብ ምን ብለን ልንመለስ እንደምንችል የማናቅ ሰዎች ነው። ዜና አበው ላይ አንድ ታሪክ አለ። በደንብ አድርጋችሁ ስሙ። አንድ ልጅ ነው ይባላልና ሁሉ ጊዜ እናቱን ገዳም ገብቼ ካልመነኮስኩ እያለ አስጨንቃት። ሁሌ እናቱ ደግሞ አረተው ይብቃህ እባክህ፣ አሁን የምትኖረው ኑሮ ይበቃሃል፣ ይቅርባል። በፍጹም እኔ የነፍሴ ነገር ያሳስበኛል። ገዳም ገብቼ ካልጾም ካልጸለዩ ካልሰገድ የትህርምት ጽኑ የሆነ ህይወት ካልኖርኩ ምን ዋጋ አለው አለ። ብትሰራው እምቢ አለ። መጨረሻ ላይ ያለው አማራጭ ምንድነው? እናቱ በቃ ሂድ ገዳም ግባ አለች። ገዳም ገባ። እንደተናገረው እጾማለሁ፣ እጸልያለሁ፣ ሰግዳለሁ፣ መጸውታለሁ፣ ትህርምት ህይወት ውስጥ እኖራለሁ እንዳለው ምንም ሰነፎን ቆየ። በእድሜ ምንም ሊስተካከል አልቻለም። እየሰማችሁ ነው? ምንም ሊስተካከል አልቻለም። ቀጠለ። መጨረሻ ላይ የተወሰነ ጊዜ ከቆየ በኋላ እናቱ እንደሞተች ሰማ። አዘነ፣ አለቀሰ። ሄዶ አይቀብራት ነገር ገዳም ስለገባ አልወጣም። እያለቀሰ እያዘነ እዛው እንቅልፍ ወሰደው እና እግዚአብሔር ራእይ አሳየው። ጻድቃን በቀኝ ኃጥአን በግራ ቆመው ከክርስቶስ ፍርድ ሊቀበሉ ወይ ሲኦል ወይ ወደ ገነት ሊገቡ ማለት ነው። እናቱ በግራ በኩል ቆማ አያት፣ ሲኦል ልትገባ ማለት ነው። ይሄ አይግረማችሁ። እሱ ደግሞ ከእናቱ ጀርባ ተሰልፎ ሲኦል ሊገባ አየ እና እናቱ አየችውና ምን እንዳላችሁ ታውቃላችሁ? አንተ ለነፍሴ ድህነት ብዬ ገዳም ገባው አላልከኝም እንዴ? ምን ታረጋለህ እኔ ጋር ተሰልፈህ አለችው። አፈረ፣ በጣም አፈረ። ልዳን ብሎ የሄደው ሰውዬ የሚድንበት ቦታ ላይ ሆኖ መኖር ግን አቅቶት ስለነበር በጣም አዘነ። ክርስቶስ ወዲያውኑ መልአኩን ላከና ምን አለ መሰላችሁ? በተመሳሳይ ስም የሚታወቅ ሌላ መነኩሴ ነው አምጣልኝ አልኩ እንጂ እሱን አይደለም፣ እሱን ነፍሱን መልስለታል። ወዲያውኑ ከሚያየው ራእይ ነቃ፣ ደነገጠ፣ ፈራ። ወዲያውኑ ስንፍናውን ትቶ በጉብዝና በንጽህና በቅድስና ቃል የገባውን ህይወት መኖር ጀመረ እና ህይወቱ ተለውጦ የተስተካከለ ኑሮ መኖር ሲጀምር ገዳም ውስጥ በስንፍናው የሚያውቁት ሰዎች በሙሉ ተሰብስበው አረ ይበቃሃል፣ ጾምህ፣ ጸሎትህ፣ ስግደትህ፣ ትህርምትህ ህይወትህን እንዳያሳልፈው አሉት። ይህ መነኩሴ ምን ብሎ መለሰላቸው? እናንተ አልገባችሁም። የእናቴን ክስ ሰምቼ መቆም ከከበደኝ እግዚአብሔር ፊት እንዴት ብዬ ልቆም ይችላል? እንግዲህ እንደሰማነው ብዙዎቻችን አንድን መንገድ እንፈልጋለን፣ እንሻለን። ግን ያንን መንገድ እንዴት እንደምንጠቀም ብዙ ጊዜ አናውቀውም። ብዙዎቻችን በተሳሳተ መንገድ እንሄዳለን። አሉ ደግሞ አንዳንዶች ደግሞ በትክክለኛው መንገድ የሚሄዱ። ይሄ ልጅ እንግዲህ ወደ ምንኩስናው መሄድ ፈለገ፣ ካህን መሆን ፈለገ፣ መነኩሴ መሆን ፈለገ። ግን ምንኩስናውን የተጠቀመበት ወይ ትክክል አልነበረም። እንደውም በፍርድ ጊዜ ሊፈረድበት ያህል የሚያደርስ ነበረ። አይጸልይም፣ አይጾምም፣ አይሰግድም። መነኩሴዎች ማድረግ ያለባቸው ነገሮች አያደርግም ነበረ። እንግዲህ በራእይ እንደታየው እናቱ ስታርፍ አብራ ከሷ ጋር በግራ በኩል እንደቆመ ነበር ያየው። ከዛ በኋላ ግን እግዚአብሔር ጊዜ እንደሰጠው፣ መመለሻ ሰዓት እንደሰጠው ይሄ ምን ያሳያል? ለሱ ምን ያህል ጊዜ እንደሰጠው ስታዩ ወደ እግዚአብሔር በቀረበን ጊዜ ምንም ያህል እንኳን ኃጢአተኛ ብዙዎች ገችን ምንለው እኛ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እንዴት ወደ እግዚአብሔር ቤት እቀርባለሁ? እውነት ኃጢአተኞች እውነት በደለኞች ከሆነን እንደ ወደ እግዚአብሔር ቤት መቅረቡ ነው የሚያዋጣው ብዬ ማስበው። ምክንያቱም እግዚአብሔር እድል ይሰጠናል፣ በተለያየ መልኩ ያሳየናል እድል እንደሰጠንና እንድንመለስም ጊዜ ይሰጠናል። ከእግዚአብሔር ቤት በራቀን ቁጥር ግን የሚሰጠን እድልና ጊዜ እየቀነሰ ነው የሚመጣው። ምክንያቱም ፈልገን ነው ከእግዚአብሔር ቤት እየራቀን ያለ ነው። ወደ እግዚአብሔር ቤት ሲቀርቡ ምንም ያህል እንኳን ኃጢአትን ብትሰሩ ጊዜ ይሰጣቸዋል እና ይሄም ሰውዬ
ይህም መነኩሴ የተፈጠረበት ነገር ይሄ ነው። ወደ እግዚአብሔር ቤት በመቅረቡ ምንም ያህል ሳናፍ እንኳን ቢሆን እግዚአብሔር እድል ሰጥቶታል። እድሉንም ተጠቅሟል። እድላችንን መጠቀም አለብን ብዬ ነው እና እስቲ ደግሞ ወደ ቀጣዩ ደግሞ ትምህርት እንሂድ። ለቅድስት አርሴማ የአምልኮ ስግደት አልሰግድም፣ የባህሪ ስግደት አልሰግድም። ታቦት ሲወጣ እናንተ እልል ልብላችሁ በታቦቱ ፊት ድፍት ትላላችሁ። እንዴት ደስ ይላል! የቅድስት አርሴማ ታቦት ቢወጣ፣ የእመቤታችን የቅድስት ድንግል ማርያም ታቦት ቢወጣ መታሰቢያነቱ ነው እንጂ የሚሰጣቸው ጽላቱ ላይ የባህሪ የአምልኮ ስግደት የሚሰገድለት ኢየሱስ ለሚለው ስም። ለቅድስት አርሴማ የአምልኮ ስግደት አልሰግድም፣ የባህሪ ስግደት አልሰግድም። መታሰቢያነቱ ይሰጣታል። ምን እንደማለት ነው? ለምሳሌ ይሄ ሀገሩ ኢትዮጵያ ነው፣ አሜሪካ ኤምባሲ ያለ ሀገሩ የኢትዮጵያ ሆኖ መሬቱ ግን ለኤምባሲነት ይሰጠዋል። ለሀገሩ ውክልና እንዲሆን ይሰጠዋል፣ ስራ መስሪያ እንዲሆን ይሰጠዋል። ልክ እንደዛ ቤተ ክርስቲያን ጽላቱ ላይ ኢየሱስ የሚለውን ስም በአምላክነት እያከበረች እየሰገደች የአምልኮ ስግደት እየሰገደች ለስሙ መታሰቢያነቱን ግን ለቅዱሳን ትሰጣለች። አንዳንድ ነገሮችን ለይተን ማወቅ ስለሚገባ ነው የሚመናል። አዎ እንደተመለከትነው ነው እንግዲህ በታቦት ላይ እንዳሉት ሲጻፍ መስገድ የሚቻለው ያው ለእግዚአብሔር ለኢየሱስ ክርስቶስ ብቻ ነው። አለቀ። ከዛ ውጭ ለማንም አንሰግድም። ጀስት ስሙ ሲሰጥ እንደ መታሰቢያነት ነው የሚሰጠው። እንዳለው ቅድምም ኢትዮጵያ ውስጥ ኤምባሲዎች አሉ። የአሜሪካ ኤምባሲ፣ የዱባይ ኤምባሲ፣ የሁሉም ኤምባሲዎች አሉ። የሀገሩ ኢትዮጵያ ግን ሀገሯ ነች። ኤምባሲው እንደ ውክልና ነው የሚሰጠው፣ ወይም እንደ ስም ነው የሚሰጠው፣ እንደ መገለጫ ነው የሚሰጠው። ያዛ ቦታ ላይ ለዛ ቦታ ለሀገሪቱ ያለው ሌላ ሀገር መወከያ ቦታው ተደርጎ የሚሰጠው እና እንደዛ ሁሉ ታቦት የክርስቶስ ነው። ለክርስቶስ ብቻ ነው የምንሰግደው። ለዛ ግን መገለጫ ግን ስም ግን ምን እንሰጣለን? የመላእክቶችን ስም፣ የጻድቃንን ስም፣ የሰማዕታትን ስም እንሰጣለን። ለዛ ነው ማለት ነው። እና ለስግደት ግን ለክርስቶስና ለኢየሱስ ብቻ ነው። የአምልኮ ስግደት፣ የጸጋ ስግደቶች አሉ። እነሱን ደግሞ በቀጣይ ቪዲዮች ደግሞ እንመጣለን። ምንድነው የአምልኮ ስግደት፣ ምንድነው የጸጋ ስግደት የሚሉትን ደግሞ በሰፊ ደግሞ ቪዲዮ የምንመጣ ይመጣል። ቀጣይ ደግሞ ወደ ቀጣዩ ቪዲዮ እንሂድ። ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩ ባይ ነው። ከሰው ጋር መኖር የማይችልም። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው። መከራ ትዕግስትን እንዲያደርግ፣ ትዕግስትን ተስፋን እንዲያደርግ እናውቃለን። ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ፣ ብርቱ እንድንሆን። የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔርን ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት፣ መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። ቃለ ሕይወት ያሰማልን አባታችን። ደስ የሚል ትምህርት ነው። እሳቸው እንግዲህ እንዳሉት ሰምታችኋል። የሰው ልጅ የአትክልት ነው። ይሄ አትክልት ፀሐይ ከሌለው ውሃ ከሌለው ዝም ብሎ ሊያደግ አይችልም። እንደዛ ሁሉ የሰው ልጅ ፈተና እና የእግዚአብሔር ምሕረት ከሌለ የሰው ልጅ ሰው ሊሆን አይችልም። ልፍስፍስ ሊሆን ይችላል። ምክንያቱም መከራ ነው የሚያጠነክረ፣ መከራ ነው ወደ እግዚአብሔር የሚያደርሰን፣ ህመም ነው ወደ እግዚአብሔር የሚወስደን። ብዙ ጊዜ ካያችሁ ሰው ልጅ ሲታመም ነው ወደ እግዚአብሔር የሚሮጥ አይደለ? ጸበል ምናምን ይባላል። ጥሩ ነገር ሆኖ ሳለ ያለ ህመም በፊት ከህመም በፊትም ወደ እግዚአብሔር መሄድ ያስፈልገናል። ምክንያቱም አትክልት ስለጠወለገ ብቻ አይደለም ውሃ የሚያስፈልገው፣ ሳይጠወልግም እንዳይጠወልግ እና ደግሞ ከጠወለገም እንዲያብብ የሚያደርገው ውሃ ነው፣ ብርሃን ነው። የሰው ልጅም ስለታመመ ብቻ አይደለም ወደ ቤተክርስቲያን መሄድ ያለበት፣ እንዳይታመምም ወደ ቤተክርስቲያን መሄድ አለበት። የሰው ልጅ ኃጢአት ስለሰራ ብቻ አይደለም ወደ ቤተክርስቲያን መሄድ እንዳለበት ሁሉ ሳይሰራም ኃጢአት እንዳላለ መስራት ደግሞ መጠንከርን ከፈለገ ወደ ቤተክርስቲያን መሄድ አለበት እና ይህንን ትምህርት ደስ በሚል መልኩ አስረድተውናል። እስቲ ደግሞ ወደ ቀጣዩ ቪዲዮ ደግሞ እንሂድ። ሲቀደስ ሰምታችኋል። ካህኑ እንዲህ ሲል እናንተ የምታዩትን ያዩ ዘንድ ብዙ ነቢያት ጻድቃን ተመኙ፣ ግን አላዩም። እናንተ የምትሰሙትን ይሰሙ ዘንድ ብዙ ነቢያት ጻድቃን ተመኙ፣ ግን አልሰሙም። የእናንተ ያዩ ዓይኖቻችሁ የሰሙ ጆሮዎቻችሁ የተመሰገኑ ናቸዋል። ወንጌልን ለመስማት ፈልገው ያላገኙ፣ ወንጌል የተባለ ክርስቶስን ለማየት ተመኝተው ያላዩ፣ ለመብላት ለመጠጣት ተመኝተው ያልጠጡና ያልበሉታል። ቢያንስ ይሄ ደጅ ለኛ ክፍት ነው። ዘመኑ ክፉ ነው። ዘመኑ ባዶ ነው።
ዘመኑ እንዲህ ነው ከማለታችን አስቀድመን በዚህ ዘመን ያለንን ደግሞ መልካም እድል እንዳንረሳ። ትልቅ ደጅና የምህረት በር ነው እግዚአብሔር የከፈተልን እነዚህን እንድንጠቀም። ስለዚህ ክፉ ነው ብለን የምናማረራቸውንና ነገ ላይ እንዳይደርሱብን ብለን የምንፈራቸውን ነገሮች በሙሉ የምንሻገረው በመፍራት አይደለም። አንዳንድ ሰው ነገ የሚመጣውን ክፉ ጊዜ ለመሻገር ነገ የሚመጣውን የመጨረሻውን ዘመን በቃ ነፃ ለመውጣት ብሎ የማያደርገው ነገር የለም። ልንገራችሁ፣ የሚመጣውንና ክፉ የሆነውን ዘመን መሻገር የሚፈልግ ሰው ማንም ሰው ካለ ይሄንን ቃል እንዳትረሱት። ቅዱስ ማርቆስ ወንጌል ምዕራፍ 13 ላይ ክርስቶስ እንዲህ ያለው ሽሽታችሁ በክረምት አይሁን አለ። አዎ ደስ የሚል ቃል ነው። ቃልት ያሰማልን ለዲያቆን። ከዚህ ትምህርት ምን እንደተማርኩ ታውቃላችሁ? እንግዲህ ሰምታችሁት ከሆነ ስለዚህም ታሪክ ታውቃላችሁ። ሙሴ ከክርስቶስ ጋር ለብዙ ጊዜያቶች ተነጋግሯል። ከእግዚአብሔር ጋር ለብዙ ጊዜ ተነጋግሯል በደብረ ሲና ተራራ እና እንደውም ሙሴ እግዚአብሔርን ጠየቀው። ከመቶ ምናምን ጊዜ በላይ አብረን አውርተናል፣ ግን አንድ ቀን ፊትህን አሳይተኝ አታውቅም፣ እስቲ አሳየኝ ብሎ ሲጠይቀው የኔን ፊት አይቶ መቋቋም የሚችል ማንም ፍጥረት የለም። ፊቴን አላሳየም፣ ግን ጀርቤን አሳያለሁ። ፊቴን ግን በሰው ልጅ ተመስዬ በመጣው ሰዓት አሳያለሁ ብሎ ቃል ገብቶት ነበርና ጀርቦን አሳይቶት አለፈ። ከዛ ደግሞ በደብረ ታቦር ወይም ደግሞ እኛ ብዙ ጊዜ የምናከብረው በክረምት ላይ በቦሄ ጊዜ በምንለው የዛን ጊዜ እንደውም ሙሴንና ኤልያስን ጠርቶ አሳይቶታል ፊቱንና ይሄ ምንን ያሳያል? ብዙ ነቢያቶች የክርስቶስን መልክ ለማየትና የክርስቶስን ስጋና ደም ለመጠጣት ብዙ ነቢያቶች ፈልገዋል። ብዙ ነቢያቶች ነው እንግዲህ የምላችሁ። እኛ ግን እንዲህ ኃጢአተኞች ነን። የእግዚአብሔርን ስጋና ደም ለመጠጣትና ለመብላት ታደለናል። ግን እንግዲህ እንደምናየው ብዙ ጊዜ ለቁርባን ሰዓት ሲደርስ ህፃናቶችን ብቻ ነው የምናየው። ከብዙዎቹ ጥቂቶቹ ከመቶ ሰው 2 ሰው 3 ሰው ትልልቅ ሰዎች ነው ሲቆርቡ የምናየው። ይሄ በጣም ያሳዝናል። የድሮ ነቢያቶችና የድሮ ሰማዕታቶች ቢያዩ ይሄንን ምን ያህል እንደሚያዝኑ ሳስብ አንዳንድ ጊዜ ይገርመኛል። ምክንያቱም ብዙዎቹ የሱን ስጋና ደም ለመጠጣት ብዙ ነገር አድርገዋል፣ ብዙ ጽድቅን ሰርተው፣ ግን የሱን ስጋና ደም ለመጠጣት አልታደሉም። እኛ ኃጢአት ሰርተን ክርስቶስ ኑ ልጆች ይሄንን ስጋዬና ደሜን ጠጡ ብሉልኝ ብሎ እንኳን ሰርቶን አንፈልግም ብለን ነው እየራቅ ነው ያለው። ክርስቶስ አንፈልግም ብለን ነው እየሸሸን ያለ ነው እና ምን ያህል እድለኞች እንደሆነንና በዚህ ሰዓት ምን ያህል መፈጠራችን እድለኝነታችንን ነው የነገረንና ዲያቆን ቃሎት ያሰማልን ብያለሁ። እንግዲህ የዛሬው ቪዲዮአችን በዚሁ ይጠናቀቃል። በቀጣዩ ደግሞ ቪዲዮ ከዚህ ደግሞ ሰፋ ባሉ ቪዲዮዎች እስክንገናኝ ድረስ ቸር ያቆየን እያልኩኝ እመኛለሁ። መልካም ጊዜ።